ውድ የቻናል ቤተሰቦቼ እንዴት ናችሁልኝ? ዛሬ ፊሊፕስ እንዴት አድርገን ኤምኤፍሲ ፕሌየር መግጠም እንደምንችል አሳያችኋለሁ። ማንኛውም አምፕሊፋየር ላይ እንዴት አድርጋችሁ 12 ቮልት መግጠም እንደምትችሉ አሳያችኋለሁ። በመጀመሪያ የዚች የምትጠቀመው ምንድነው? እዚች ላይ ሌፍት እና ራይት አውዲዮ አውትፑት አላት። እዚህ ላይ ደግሞ 5 ቮልቴጅ አላት ማለት ነው። ስለዚህ ይችን 5 ቮልቴጅ ተሰጧትና 5 ቮልቴጅ ከሰጣችኋት በኋላ ከዚህ አንድ ጃምፐር አንስታችሁ ኤዩኤክስ ሞድ ወይንም እዚህ ላይ የኤርፎን ምልክት ያለችባት ቦታ ላይ በኤርፎን ገመድ ማገናኘት ትችላላችሁ፣ ወይንም ደግሞ ፈታችሁ ከስር ላይ ማገናኘት ትችላላችሁ ማለት ነው፣ ከውስጥ ላይ ያለችላችሁ። ስለዚህ በቀላሉ ዲስፕሌይ እንደዛ አድርጋችሁ መቀየር ትችላላችሁ። ስለዚህ 5 ቮልቴጅ ከየት እናገኛለን ካላችሁ እዚህ ላይ ካጣችሁት የቻርጀር መስጠት ትችላላችሁ። ነገር ግን በቀላሉ እንዴት እንደሚሰሩት ላሳያችሁ። ከማንኛውም ጂፓስ ላይ ይቺ ሬዚስተር ካለች፣ ይቺ ትራንዚስተር ካለች 7805 የምትለዋ ትራንዚስተር ካለች ከዚችኛው እግር ማለት ነው እንደምትሄድ ከዚችኛው ወደዚህኛው ካለችዋ በስተቀኝ በኩል ካለችዋ ፖዚቲቭ እና መሀለኛው እግር ላይ ቮልቴጅ ስትለኩ ከ4.9 ቮልቴጅ እስከ 5 ቮልቴጅ ታገኛላችሁ ማለት ነው። ስለዚህ ፖዚቲቭዋን የት ላይ ትበይሯታላችሁ? እንደምትሄድ እዚህ ላይ ኔጌቲቭ እና ፖዚቲቭ ስላላት እዚች ላይ ፖዚቲቭዋን ትበይሯታላችሁ፣ በዚህኛው ደግሞ ኔጌቲቭን ትበይሯታላችሁ ማለት ነው። በቀላሉ እንደዚህ አድርጋችሁ መስራት ትችላላችሁ። ምሳሌ በእጅ ያሳያችኋለሁ። እንደምትሄድ እዚህ ላይ ብሉቱዝ ኦን ሆናለች። ይሄን የሰካሁት እንደምትሄድ እዚህ ላይ እንዲታያችሁ ብዬ ነው ከላይ የበየርኩት። ይሄንኛው በዚህኛው በኩል ያለው ሬድ ከለር ማለት ነው ፖዚቲቭ ነው። ይችኛው ደግሞ ነጯ ኔጌቲቭ ነች ማለት ነው። መሀል ላይ እዚህ ላይ ቮልቴጅ ቼክ በምታረጉበት ጊዜ ዲስፕሌው ላይ ቼክ በምታረጉበት ጊዜ 5 ቮልቴጅ ታገኛላችሁ፣ ወይንም ከ4.9 ቮልቴጅ ከ4 በላይ ቮልቴጅ ታገኛላችሁ ማለት ነው። ስለዚህ በቀላሉ ቮልቴጅ ከዚህ መጠቀም ትችላላችሁ። የዚህኛው ቮልቴጅ አንደኛ አይቆራረጥባችሁም፣ ሰርቶ አይጠፋባችሁ ማለት ነው። በቀላሉ ብሉቱዝ እንደዚህ አድርጋችሁ መግጠም ትችላላችሁ ማለት ነው። የዚህኛው ድምፅ ነው የሚቀራችሁ። ስለዚህ ድምፅ ለመጠቀም በቀላሉ ከጀርባ በኩል